ባገባችው በአራተኛው ቀን ማለትም እሁድ አግብታው ሮብ ሌሊት ለሐሙስ አጥቢያ በአሰቃቂ ሁኔታ ሕይወቷ እንዲያልፍ የተደረገችው ምስኪኗ ሙሽራ በጥቅምት ወር ከወደ ትግራይ የሰማነው እጅግ አሳዛኝ ዜና ነበረ። እሱም ታዲያ እጅግ በጣም አውቀዋለሁ፣ አፈቅረዋለሁ ያለችውን አብሮ አደጓን ልታገባ ከአዲስ አበባ ወደ ተወለደችበት ትግራይ ክልል ታቀናለች። እናም የብዙ ዓመት እጮኛዋን እሁድ ዕለት ታገባዋለች። ከዛ በኋላ ነበር ብዙዎቻችን ያስደነገጠንን መረጃ ከጆሮአችን የደረሰው። ባገባችው በአራተኛው ቀን ሮብ ሌሊት ለሐሙስ አጥቢያ ይህች ሙሽራ ሞታ ትገኛለች። ሊዲያ ለእናቷ አንዲትና ብቸኛ ልጅ ነበረች። ከላይ ተቀዳሚ ከታችም ተከታይ የሌላት እህትም ሆነ ወንድም ያልተሰጣት አግብቶ ልጆችን የመውለድ ትልቅ ሕልም የነበራት፣ ይህ ሕልም የእሷ ብቻ ሳይሆን የእናቷም ጭምር ነበረና የብዙ ዓመት እጮኛዋን ታገባዋለች። እናም ሮብ ዕለት ማታ ዓይኖቿን ጎልጉሎ በማውጣትና የአንገቷንም አጥንት በኃይል በመምታት ይሰብረዋል። በዚህ ብቻ ያላበቃው የሊዲያ ስቃይ በመጨረሻም አንገቷን በማነቅ ይገድላትና ወደ ጣቢያ በመሄድ እጁን ይሰጣል። ከ6 ወር የምርመራ ጊዜ በኋላም ታዲያ ፍርድ ቤቱ በዚህ ግለሰብ ላይ በትናንትናው ዕለት የዕድሜ ልክ እስራትን ይፈርድበታል። እግዚአብሔር አምላክ ለሁላችንም ልብ ይስጠን፣ ማስተዋሉንም ያድለን። ለሞተችውም ነፍሷን በአጸደ ገነት ያኑርልን። አሜን።